ትናንት በሰይፉ ኦኒቤስ የቀረበችው የቤቲ ጉዳይ አሁን መነጋገሪያ ሆኗል። ከዚህ በፊት እንግዲህ ቀርባ ነበር። አሁን ግን ከዛም የበለጠ ብዙዎቻችን አስለቅሳን ነበር። ይቅርታ ጠይቃት እስኪ ጠይቃታ። ሌላው በሰይፉ ኦኒቤስ እንግዳ ከነበረው መካከል ድምፃዊ አህመድ ተሾመ ወይም ደግሞ ዲምቢ ነበር። ዲምቢም ስለ እህቱ የተናገረው ንግግር እጅግ በጣም ልብ የሚነካና ብዙዎች ደግሞ መነጋገሪያ የነበር ጉዳይ ነው። ሌላኛው ደግሞ በውድ በኢቢኤስ የሚቀርበው የእንተዋወቃለን ፕሮግራም ላይ ብዙ ጥንዶች የሚሳሳቱት ስህተት አለ። ያምን ደግሞ ካሜራ ውስጥ ድምጻቸው የሚገባ ይመስላቸውም ይመስለኛልና መልስ ለመነጋገር የሚሞክሩት ነገር ይቀዳና እንግዲህ ሪካርድ ተደርጎ እኛ እንድንሰሙ ይደረጋል። ይሄ አንዳንዶች ልክ ነው ይላሉ፣ አንዳንዶች ደግሞ ልክ አይደለም የሚሉ ወገኖች አሉ። ለማንኛውም ግን በዚህ ሳምንት ደግሞ ሌላም ቅሌት ገጥሟል ማለት ነው። የድምጽና የምስል መረጃ ተይዞባል። የቲክቶክ ጌም መቼስ የማያመጣብን ነገር የለም። ናውን ፎንቴ እንደው የፈለገው ነገር ቢሆን ከባድ ነው። ቅንድቡን እንግዲህ ለጌም ሲል ላጭቶታል ማለት ነው። እናንተ ብትሆኑ ታርጉታላችሁ ነው እንጃ። በስንት ብር ቢሆን ነው እኔ እንጃ አላውቅም። ግን ቅንድብ እስከ መላጨት ድረስ የደረሰ የቲክቶክ ጌም ደርሰናል። እንግዲህ ትንሽ ጠጋ እሑድን በኢቢኤስ ከሚቀርቡ ፕሮግራሞች መካከል በጣም ወደው አንደኛው እና በቅርቡ ተወዳጅ የሆነው ከወተ ላይ የሚለው ፕሮግራም ነው። ከሱ ፕሮግራም ላይ በነገራችን ላይ በአሁኑ ሳምንት የቀረበው እንግዳ ደግሞ በጣም ልብን የሚነካ ነበር አይደለ? ሰው ለካ ሲያምርበት ለካ ሰው ገንዘብ ቢኖረው ይሄን ያክል ቆንጆ ወደ ውበቱ ይመለሳልና ድህነት ምን ያክል ክፉ እንደሆነ ነው የተመለከትኩበት እኔና በጣም ያስገርም ለውጥ እሱ እስከማይመስል ድረስ ማለት ነው የነበረው እኔ እንኳን ሳይው ማለት ነውና በጣም ደህና ምንድነው ጅብሰም አውጥቼ ከሰል ነው ያስከው። አንተ ደግሞ ምን እየሰራ ነው? ይሄን እያደረሰ ከየት ወዴት? ከሩፌል ታች መጀመሪያ እንዳልኳችሁ ግን የትናንት በሰይፉ ኦኒቤስ የቀረበችው የቤቲ ጉዳይ ግን እጅግ በጣም እውነት ለመናገር ልብ የሚነካ ነበር። እንደውም ገና ዩቲዩብ ሳይለቀቅ ነው እንግዲህ በጣም ብዙ ተመልካች የነበረውና ምክንያቱም የዛሬ 2-3 ሳምንት ባለሳሳት ቀርባ ነበር። ያን እንግዲህ እንደውም ሰይፉ ሲላት ነበር አለ ፍቅር እውር ነው እኮ አይ አሁን አይን አውጥቷል ሲላት ነበርና ፍቅር እውር ነው ይባል ትክክል ነው። አራውን አይን አውጥቷል። ብዙዎቻችን እውነቴ እንደዚህ አይነት ፍቅር በዚህ ሰዓት አለ ወይ? ይሄን ያክልስ በድሏት እንዴት ነው ለምንድን ነው የምትወደው አሁንም ድረስ ይሄን ያክል የምታፈቅረው ስለምንድን ነው ስምል ነበር። ሁላችንም የራሳችን የሆነ አስተያየት ብቻ ስንሰጣት ነበር አይደል? ትናንት ደግሞ እንግዲህ ከፍቅረኛዋ ጋር መታ ሰይፉ ኦኒቤስ ላይ እንግዲህ በጣም የሚያስገርም የሚያሳዝን ልብን የሚነካ የሚያስለቅስ ቆይታ አድርገው ነበር። ለማንኛውም ግን ገና ሲቀርቡ በጣም መዋደድ እንደነበራቸው ያስታውቅ ነበር አይደል? ገና ሰይፉ ጠርቶት እሱን ወደ መድረክ ሲወጣ የነበራቸው መተቃቀፍ የነበራቸው ሁኔታ እጅግ በጣም ልብን የሚነካ የሚያሳዝን ነበር። ይቅርታ ለማለት እንኳን በነገራችን ላይ አልፈለግም ማለት የሚመጥነው አልመሰለም። እዛው መድረክ ላይ ወጥቶ እንኳን ይቅርታ ለመናገር የሚመጥን አልመሰለውምና በስራ ለመካስ ከዚህ በኋላ ባለው ህይወት ለመካስ ነው የሚያስበው። ፍቅር ብላሽ በቃ አይዞህ። ለማንኛውም ግን ባለፈው 2 ሳምንታት ነው ከዛ በፊት ብቻ በቀረበችበት ሰዓት ግን አንዳንዶች አይ በጭራሽ ይቅር ማለት የለባትም ይሄን ያክል ጎርቷታል ይሄን ያክል አሰቃይቷታል እያሉ ነበር። ግን ደግሞ ምንም ቢሆን ፍቅር ደግሞ እንደዚህ ሲሆን ማየት ደግሞ እጅግ በጣም ደስ ይላል። ቢሆን ደስ ይላል። እንግዲህ እሱ በተቻለው መጠን የነበረበትን ሁኔታ እያሳለፈው ያለው ችግርን ለመናገር ሞክሯል። ያ ግን ምክንያት እንደማይሆን ነው በንግግሩ የተረዳሁት ነገርና ብቻ ግን ጥፋተኛ መሆኑን በደንብ አምኗል። አንዳንዴ ደግሞ ለመግለጽ ለመናገር የሚያስቸግረን ነገር ይኖራል አይደል? እሱም ያ ስሜት ነው የተረዳውበት። የሆነ ውስጡ የቀረው ነገር አለ መናገር የማይችለው ነገር ኤክስፕረስ ማድረግ የማይፈልገው ነገር እንደ ወንድነት ደግሞ ከሱ ደግሞ የሚጠበቅበት ነገር አለና አንዳንዴ ወንድ ብቻ ሲሆን የምንረዳው ነገሮች አሉ። ለዛ ይመስለኛል እሷም ደግሞ እንደ ሴትነት ሴት ስለሆነች ብቻ የምትሸከመው ብዙ ጊዜ እንደተናገረችው እንግዲህ በሯን ዘግታ ቆልፋ ስታለቅስ እንደነበረው ብዙ ነገሯን ያሳለፋችበት ነገር አለና ልክ እንደዛ ሁሉ ደግሞ ብዙ ነገር አሳልፎ መጥቷል። ብዙ ችግሮችን አልፏል።
ምክንያት ይሆናል አይሆንም እሱ ሌላ ነገር ነው ግን ቢሆንም ግን ዋናው ነገር አሁን አብሮ መሆናቸው አሁን በፍቅር ድጋሚ መታደሳቸው እጅግ በጣም ደስ ይላልና ያዝልቅላቸው እሱ ነው የምንመኘው እውነት ለመናገር እኔ እንኳን እስከማውቀው ድረስ በዚህ ያክል ፍቅር ተመልክቼ ማይቼም አላቅምና በጣም እንደሚወደት ያስተውቃል ብቻ ግን በሁለታቸው መካከል እጅግ በጣም ደስ የሚል ፍቅር እንዳለ ተመልክቻለሁ ብዙዎችም በዚህ ዘመን እንደዚህ አይነት ፍቅር አለ ወይ ያላችሁ ነበር አይደል ስትመለከቱት ያ ነው ብቻ ትናንት ማታ ግን ሁላችንም የተመለከትነው ሰው ሁሉ እጅግ በጣም ስታስለቅሰን ነበር ሁለታቸው በተለይ መጨረሻ አካባቢ ላይ ተንበርክኮ ይቅር ሲላት የነበረው ስሜት ሁላችን ጋር የሚጋባ ነበር እንደዚህ አይነት ፍቅር እውነት አለ እኔ እንጃ እውነት ለመናገር ይከብደኛል እንደዚህ የዚህን ያክል ደረጃ አለ ብዬ ለመናገር ለማንኛውም ግን እናንተ ምን ተሰማችሁ አላቅም ግቡና እዩትና ቪዲዮውን ከዛ ደግሞ ኮሜንት መስጠት ትችላላችሁ እንድታዩት በጣም አበረታታችኋለሁ እውነት ለመናገር እጅግ በጣም ደስ የሚል ስሜትን የሚነካ እውነትም በዚህ ሰዓት እንደዚህ አይነት ፍቅር አለ ወይ የሚያስብል ነበር ብቻ የኔ መስላል ያዝልቅላችሁ 2-3 ወልደው ደግሞ የምናይበት እንዲሆን ነው የምመኘው ሌላው ትናንት ማታ በሰይፉ ኦኒቤ ሾው ላይ ከቀረቡ እንግዶች መካከል አህመድ ተሾመ ወይም ደግሞ ዲምቢ ነው አህመድ ተሾመ እንግዲህ ወይም ደግሞ ዲምቢ ዘጠናዎቻችን ካሳምሩልን እውነት ለመናገር በጣም ደስ የሚሉ ግጥሞችን ዜማዎችን በመስጠት ይታወቃል ለበርካታ ለራሱ ብቻ ሳይሆን በነገራችን ላይ ለበርካታ ድምጻውያንም ግጥምም እንዲሁም ደግሞ ዜማ ሰጥቷልና የክሬቲቪቲ ችግር የሌለበት ድምጻዊ ነውና እውነት ለመናገር ትናንት በሰይፉ ሾው ላይ እንደዛ ቀርቦ ማየታችን ደግሞ ሁላችሁም ደስ ብሎን ነበር አልበሙ በጣም ተደምጦለታል እየተደመጠለትም ይገኛልና ትናንት ግን ሰይፉ ኦንቤስ ላይ ቀርቦ የተናገረው ንግግር ግን እውነት ለመናገር በጣም ብዙዎች ውስጥ እንዲቀር አድርጎታል አልመለሳት እኔ እንጂ በመለሳት መመለስ ቢቻል አቦ ስንት ነገር በመለስኩ ባላ ልብን የሚነካር በጣም የሚያሳዝነው እውነት ለመናገር አንዳንዴ ለቤተሰብ ለጓደኛ ለምትወዱ ሰው ደረስኩለት ስትሉ በሞት ማጣት ይከብዳልና እቱ ምን ያክል እንደሚወዳት ምን ያክል እሷን ሲሰማት እንደነበር ምንም ነገር ቢሆን ለሷ ቅድሚያ እንደሚሰጥ ሲናገር ነበርና መደጋገሙ ደግሞ ግራ ገብቶታል ምክንያቱም ከዚህ በፊት የመጀመሪያ ብቻ አልበሙን ሲያወጣ እንዲሁ እናቱን በህይወት አጣት ከዛ ደግሞ አሁንም ደግሞ ይሄኛውን አልበም አውጥቶ ሲደመጥለት ጥሩ ሲሆንለት ደግሞ እህቱን ማጣቱ ከ3 ወር በፊት እጅግ በጣም ልብ የሚነካ ነበርና ምንም ነገር ብናደርግ በነገራችን ላይ ለቤተሰብ ነው አይደለ ምንም ጥሩ ነገር ብናደርግም ቢኖረንም ቢተርፈንም ለቤተሰቦቻችን ለጓደኞቻችን አቅራቢ ያለው ምንወዳቸው ሰዎች ናቸው ምናደርግላቸውና ደረስኩ ማጣት እውነት ለመናገር በጣም ከባድ ነው በምንም አይነት ጉዳይ ማለት ነው ደረስኩላት በቃ ከዚህ በኋላ አሳልፍላታለሁ ከዚህ በኋላ አድርግለታለሁ ከዚህ በኋላ እኔ ሆንለታለሁ ያላችሁ ያንን ነገር ለማሳለፍ እየሞከራችሁ ባላችሁበት ሰዓት የምትወዱትን ሰው ማጣት በጣም ይከብዳልና ትናንትም አህመድ ተሾመ ዲምቢ ሲናገር ልቤን የነካውም ለዛ ነው ያው እንግዲህ በጣም ከ3 ወር በፊት ነው ቅርብ ነው በጣምና በዚህ ያክል ልዩነት ሆኖ እሷን አጥቶ እንደውም እና ትንሽ የሚከብድ ስሜት አለው ብቻ ግን እንግዲህ በርታ ለማለት እንፈልጋለሁ አመዲ ደዞሽ ለማንኛውም ግን አህመድ ተሾመ ዲምቢ እውነት ለመናገር ትናንት ቀርቦ ያንን ከዚህ በፊት ሰምቼው ማላቅም ብዬ ነው ለኔና በጣም ከባድ ልብ የሚነካ ነበር የተናገረው ንግግር ለማንኛውም በርታ ለማለት እንፈልጋለን ጠንከረበል እንግዲህ ሙዚቃዎች ስራዎች ደግሞ በደንብ በመላው ኢትዮጵያ ተደምጦ የበለጠ ደግሞ ብዙ ኮንሰርቶችን የምትሰራበት ጊዜውን ለማኝልሃለሁ ሪሞት 30 ደቂቃ በጣም ተወዳጅ ፕሮግራም ነው በተለይ በጥንዶች መካከል የሚደረግ ነው ብዙዎቻችሁን ትመለከቱታላችሁ እንግዲህ አይደለ አርቲስት አና ጀምሮ ነው ከዛ በኋላ ሉላውን ደግሞ የቤቶች ድራማ ሻሼ እየመራቸው ያለው ፕሮግራም ነው ብዙ ተወዳጅ ነው በተለይ ጥንዶች ላይ ትኩረት አድርጎ ነው የሚሰራው ብዙዎቻችሁም ትመለከቱታላችሁ ግን አሁን ከቅርብ ጊዜ በኋላ የመጣው ነገሮች ምንድናቸው ሽልማት ስላለ ውድድሩ የሆነ የልዩ ፓኬጅ ስላለው ያንን ሽልማት ለማግኘት ሲሉ አንዳንድ አላስፈላጊ ነገሮች ሲያደርጉ እንመለከታለን በጥንዶች መካከል ማለት ነው ያ ማለት ምንድነው መልስ መነጋገር
እሷ ወይም ደግሞ እሱ ሊቀመጥ ሲል በዛ አጋጣሚ ተጠቅመው መልሱን ለመናገር የሚሞክሩ ጥንዶች አሉ። ይህን ደግሞ ከአንዴም ሁለቴ ጊዜ ተመልክተን ነበርና አንዳንዶች ለምን ያንን ነገር እንደሚያደርጉ በእርግጥ እኔም አይገባኝም፣ አላቅም። ጨዋታ እስከሆነ ድረስ መዝናኛ እስከሆነ ድረስ ያንን ያክል አስበው ባይመጡ ለኔ ደስ ይለኛል ሆነ ለመናገር። ነገር ግን አንዳንዶች አይ ይሄን ነገር ማድረግ የለባቸውም፣ ይሄን ነገር አደባባይ ላይ ማሳየት የለባቸውም ይላሉ። አንዳንዶች ደግሞ አይ መታየት አለበት ውርደት ቢሆንም ነገር ግን ሌሎች እንዲማሩበት፣ ሌሎች ትምህርት እንዲወስዱበት እንደውም እንደዚህ ነገሮች መታየታቸው ልክ ነው ብለው የሚከራከሩ ሰዎች አሉ። ግን ምንም ቢሆን ልክ አይደለም ነው፣ እንደ መዝናኛ ነው፣ ለመዝናናት ያክል ነው፣ ለመጫወት ያክል ነው እዛ የተገኙት። ስለዚህ ያን ያክል ቺት ለማድረግ ወይም ደግሞ ለማጭበርበር መሞከሩ ምንም አይታየኝም። ያው እንግዲህ እንደተመለከታችሁት ነው። ልክ እሷ ስትቀመጥ ቀስ ብሎ መልሱን በሱ ቤት መናገሩ ነውና አንዳንዴ አያውቁም ይላሉ። ማለት ረስተውት ነው ወይስ ጭራሹን ካሜራ ውስጥ ድምጻቸው እንደሚገባ ስለሚረሱት ነው ወይስ ሽልማቱን ለማግኘት ካላቸው ጉጉት የተነሳ ከተሰማው ካልተሰማው ደግሞ በምንም መልኩ አድርጌ አጭበርብሬም ይሄንን ሽልማት ላገኝ ብለው አስበው አላውቅም። ብቻ ይሄን ነገር ከአንድ ሁለቴ ተደጋጋሚ ያደርጋሉ። አሁንም ቢሆን እባካችሁ እዚህ ሾው ላይ የምትቀርቡ ሰዎች ለመዝናናት ብቻ አስባችሁ እንድትቀርቡ፣ ሽልማት ካገኛችሁ ይሰየው፣ ካልሆነ ግን ደግሞ ምንም ችግር የለውም እና ለመዝናናት ብቻ ካሰባችሁ ደግሞ በእርግጠኝነት ታሸንፋላችሁ እያስባለሁ። ያንን እያሰባችሁ ነው እንጂ ለማጭበርበር ባትሞክሩ ጥሩ ነው እያስባለሁ። ትንሽ ጠጋ ውጭ ላይ የምንመለከታቸው የቲክቶክ ጌሞች አሁን ወደ ኢትዮጵያ እየመጡ ነው ብዬ ነው የማስበው። ትናንት እንግዲህ ብዙዎቻችሁ የምትወዱት እና አሁን ፎንቲ እንግዲህ ለጌም ሾው ብሎ ጸጉሩን ቢላጭ ጥሩ ነው እውነት ለመናገር። ቅንድሙን ምን ያክል ሪስክ ቢወስድ ነው በምን ያክል ገንዘብ ቢሆን ነው ግራ ይገባል። ቅንድሙን ተላጭቶታል አይታችሁት ከሆነ መጀመሪያ ላይ እንደምን ኖቲስ አላደረኩትም። ከዛ በኋላ ነው እንደዚህ ያርጉት ነበር ቀና ሲያደርገው በደንብ ኖቲስ ያርኩት የመጣውትና እውነት ለመናገር አንዱ የተረዳሁት ነገር ያለ ቀንደው ለካ እንደዚህ ያናነውማ በጣም ያስጠላል። ብቻ ግን ውጭዎች ላይ የምንመለከታቸው እጅግ በጣም ዊርድ የሆኑት እጅግ በጣም ጸያፍ የሆኑ ነገሮችን ወደዛ እንዳንሄድ ብቻ እፈራለሁ ነው የምለው። ግን ያው ምንም ቢሆን የራሱ ላይ በራሱ ስላደረገው ሰውን ስላልነካ ችግር የለውም። ግን ይሄን ያክል ያስኬዳል ወይ ለጌም? መጥፎ ነው። ገንዘብ ትንሽ ነገር ሲሰጥ ሰው ሌላ ነገር ያደርጋልና ገንዘብ ጥሩ ነው፣ መኖሩ መጫወቱ ጥሩ ነው፣ ገንዘብ ሜክ ማድረጉ ጥሩ ነው። ግን ሁሉ ነገር ባግባብ ቢሆን ደግሞ ላለው ያስባለሁ እንጂ ሙሉ በሙሉ ገና በገናው ገንዘብ ይገኝበታልና ተብሎ ይሄን ያክል ርቀት መሄድ እኔ ተገቢ አይመስለኝም ብዬ አስባለሁ። እናንተ ምን እንደምታስቡ ባላቅም ማለት ነው። ልጆች ሲመጡ ከባለቤቴ ጋር ስፋታ ካልቻልኩ መስራት እዛ ኢቢኤስ የሚተላለፈው ከውበት በላይ የተሰኘው ፕሮግራም እንግዲህ ብዙዎቻችሁ ተወዱታላችሁ። በዚህ ፕሮግራም እንግዲህ በጣም እየሰሩ እየለፉ ነገር ግን በቃ ድህነት ውስጥ ያሉ ሰዎችን አውጥተው ሙሉ ቀናቸውን ጥሩ ጊዜ እንዲያሳልፉ እንዲሁም ደግሞ ከዛም ያለፈ ደግሞ ነገ ከነገ ወዲያ ደግሞ በቋሚነት የሚተዳደሩበትን የሚሰሩበትን የገቢ ምንጭ የሚያመቻች ትልቅ ደስ የሚል ፕሮግራም ነውና በየሳምንቱ እንግዲህ አዳዲስ ሰዎች እንመለከታለን። በጣም ለየት የሚሉና አንዳንዶች እስከሚያስገርሙ ድረስ ለካ ድህነቱን ለካ እንደዚህ ቆንጅናውን የደበቀው የሚያስብሉ እጅግ በጣም ደስ የሚሉ እንመለከታለን። በዚህ ሳምንት ደግሞ የተመለከትነው ደግሞ እኔ ከነበሩት ሳምንቶች ውስጥ መካከል እጅግ በጣም የተገረምኩበት መጀመሪያ ላይ ተመልክታችሁት እንደሆነ እንደተለመደው መደበኛ ስራውን እየሰራ ነበር። የሚገፋ ነገር ነው አይደል? የሚገፋ ነገር የሚሸከም ነገር እየሰራ ነበር። ለመስራት ሲል ነው ሌላ ስራ አለ ሲባል ነው ወደዛ ሂዶሽ እሰራልሃለሁ ብሎ ጓደኛውን ጠርቶ ያንን ነገር እንዲሰራለት ከበር እንዲያደርግለትና እሱ ወደ ሌላ ስራ አገኛለሁ ብሎ ነበር የሄደው። ነገር ግን ደስ የሚልና ሌላ የሆነ ብሌሲንግ ወይም ደግሞ በረከት ውስጥ ነው የገባው። ከዛ እንግዲህ እንደተመለከታችሁት ሙሉ በሙሉ ማለት ይቻላል ለመናገር እኔም እንኳን እያየሁት አስደንግጦኛል ለውጡ ማለት ነው። ልብስ ቤት ሲሄድ፣ ስቲም ቤት ሲሄድ፣ ጸጉሩ ሲስተካከል ያነበረው ሂደት በሙሉ እየተመለከትኩት እንኳን እየተቀየረብኝ መጨረሻ ላይ ያየሁት ነገር በጣም አስደንግጦኛልና አንዳንዴ ድህነት ክፉ ነው የሚባለው ለዚህ ነው። ይሄንን የመሰለ መልክ ይሄንን የመሰለ ውበት ነበር የደበቀውና እንግዲህ እየሰሩ ላሉ ሰዎች እየጣሩ ላሉ ሰዎች እጅግ በጣም ደስ የሚል ፕሮግራም ነው። በጣም እና በዚህ ሳምንት ከወደድኩት በጣም ልቤን ከነካው ፕሮግራም ይሄንን ነው አንዱ። ለማንኛውም ዛሬ ያነሳናቸው ሐሳቦች እነዚህን ይመስሉ ነበር። ሐሳባችሁን እንደተለመደው ኮሜንት ላይ
መጻፍ ትችላላችሁ። ላይክ በተለይ ላይክ ማድረጋችሁን ግን እንዳትረሱ፣ ሰብስክራይብ ሼር ማድረጋችሁን ደግሞ በጭራሽ እንዳትረሱ ማለት ነው። በሌላ ሀሳብ ደግሞ በሌላ ጉዳዮች ደግሞ እናወራለን ማለት ነው። ቻው